ፕራክቲስ ያደረኩት ነው ያለሁት ምንድን ነው የፈራሁት ነው እዚህ ሰብሳውን ኮንሽንስ ከልጅነቴ ብሎ ያሳደገኝ ነገር ትቼ ወደ ጅግ መጣ ወይ ነገር እና the one thing እኔ ከራሴ ባህሪ የምወደው ነገር ካመንኩበት እኔ ካሰብኩበት ካመንኩበት ሄድበታለሁ ሳግራቤ ይዤዋለሁ ይወጣውን እገፍታለሁ እና the whole family didn't accept this one nobody accepted ቻሌንጅ እሱ ነበር yes እና at the same time የኔ ታሪክ በጣም የሚገርም ነገር ነው መሰለህ everything ፈጣሪ አስተካክሎልኛል ጦመመት ከቤት የወጣው ግን ተጣልቼ ከሲስተር ጋር በዚህ ጉዳይ መስጊድ ሄጄ ዱዓ አደረኩ ከልቤ ምንድን ነው ያልኩት ፈጣሪ ከቤት መውጣት አይቀርም ሰው ያስፈልገኛል አልኩት I need some ማን ምን አላውቅም የሆነ ሰው ያስፈልገኛል ያልኩት ከተማ whole family ይረዳቸዋለሁ you did too much ወጥክ ሳትናገር ስራ ምሰራው ሳትናገር ሁለት ዓመት ነው አልፎታል ማለት ሁለት ዓመት ምን እንደማድረግ ሳይታወቅ ቤቴ ይኖርኩኝ ማታ የገባው ጠዋት የወጣው ከዛ ደግሞ ሙስሊሞክ ከኛ ኮንትሮል ውጭ ይሆናል ስለዚህ ውጣ ነው አይ ኖ እንዲህ ልበል ስቲል አሁን እናቴና ሲስተር ይገርማቸዋል ምንም አልፈራሁም I had something going I know this is my interview ፈተኔ ነው እና ሁሌም የሚሆን ነገር ምንድን ነው መቁራን እናት ምን ብትናገር በሰድብክ ቤተሰቦች አባትም እናትም ቢሰርቡክ ቢናገሩ ምንም እንዳታደርግ ሪስፔክትፉል እስልምና ላይ እስከመጡ ድረስ so the point was ለእኔ እስልምና ላይ መጥተዋል ነው የዛ ጊዜ መጥተዋል መጥተዋል አልተዋቋቸውም ግን እስልምና ላይ መጥተዋል so ማማም እንደዚ በቃ መውጣት አለብኝ this is my peace I don't want to lose it I need this ማንም አያውቅም እንደነገርኩህ ነው this is the first time podcast አሁን ማዘርኩት ያው ይሄን ነው the first time okay ያው ሁሉ 2 ዓመት 3 ዓመት ያሳለፍኩት ህይወት ማንም አያውቅም ሰዎች so ይሄንን ነገር ስላገኙት ለነሱ ሲሳይ ሰጣቸው ለኔ በጣም ብዙ ሴንስ አለው so ያንን ግራብ ሳረክ ኦኬ አሁን መፍትሄ ያስፈልገኛል ነው ምሰሩ አይደለም የዛ ጊዜ ተፈታኝ ስጠይቀው በጣም የተባረከ ሰው ሰሞኑን ማመድ ከሳሽ ግን በጣም የተባረከ ሰው በህይወቴ እንደሱ ጥሩ ሰው አይቻላቅም አጠገቤ ነበር ኦኬ ከዛ መስቀል አየና መስቀል ምንድነው ሰላምተኛ አልኩት ከዛ we started bonding እና the whole time so you are right የሚያስፈልግ ነገር ካለ ንገረኝ አለኝ ማማ እንደዛ አሁን ነው ኩዶ ያረኩት እኮ ያልኩት መልሱ እዚሁ መጣ ከዛ ያልኩኝና ከዛ መጠየቅ ጀመረ ነገርኩት ምናምን ታሪኬ ያሳለፍኩት ህይወት እንዳለ ነገርኩት ከዛ started bonding እና ሲስተር ነገር ሲፈጠር ደወልኩለት በሎጣ ነው አልኩት ከቤት ያስወጡኝ ነው ችግር ካለ ነገር ይምልኝ እና ምን ላይክ ትንሽ ጊዜ የምቆይበት ቦታ ካለ ምናምን ጠየቁት ከዛም ስለው እሺ ከስንት ሰዓት ላይ I think አስር ላይ 9 ሰዓት ከ10 ሰዓት በኋላ ማለት ነው ጠብቀኝ አለኝ እዛ አካባቢ ማለት ነው እዛ አካባቢ ጠብቀኝ ልብስ ነው ይዤ እርጦኝ ከዛ የወጣው ጊዜ መጣና አገኝ ምናምን ከዛ ምግሪው ሰገደ ምናምን ከዛ እና ግባ አለኝ መኪና ውስጥ by the way I don't know በጣም እንደሆነ መኪና እንዳለው አላውቅም ቤት እንዳለው ምን ነገር አላውቅም I just find ሉኪ በቃ ፈጣሪ ሰጠኝ ሰው አጋዳ ሆልት ነው ያልኩት እዛ መኪና ውስጥ ገባንና አስተዋወቀኝ አብሮት የሚሰራ ሰው ነበር አስተዋወቀኝ እየሄድን ሲኔ ታሪክ ይነግረዋል ደስ ብሎት ስቆይ ይነግረው ማለት እና he was so happy እና ሄድን እዚህ ጋር ጓደኛዬ ይወራው ኦኬ ይወራው የት ነው የሚሄደው ያልኩት ከዛም ነገርኝም ነገር አብሎ ነው የገባነው ኦኬ ይሄ ነው የሚሄደው አይ በቃ አንዱ በቃ የሚያውቃቸው ሰዎች ጋር ያስገባ አለኝ አዎ ግን ነው እያወራ ምናምን መኪና ውስጥ ገባ ማለት ነው ምን መኪና ይተባባል ነው ያው ማለት he was so happy ጓደኛ በቃ ግን አልደረሰም መድረስ አልቻለም እሱ I can never ብርድም አደረጋችን እሱ እና ልክ እንትን ስንል ከዛ ገባ ነው ወደ ሰፈርና ትልቅ ቤት ነው
ገባና ቤት ውስጥ ገባ። ከዛ ወና ሳይ ሞስት ግራ የገባኝ ቀን እና ላይክ እስልምና እኔ በጣም እንዲይዞ ያደረገኝ ነገር ነው። እንደገባን ቤተሰቦቹን አስተዋወቀኝ፣ አወራን፣ ነገራቸው ታሪክ ምናምን። ከዛ ይደው ነገር ነው ሰርቪስ ምናምን መተኛ ይመስላል። የልጁን ክፍል ይሰጠኝ፣ የልጁን ክፍል ሰጥቶኝ እና ከዛ ቤትም ትዝ ሲለኝ ዱዓ ያደረኩት ምንድን ነው ሙስሊም ሆኛለሁ፣ እንደ ሙስሊም ግን አባት መሆን እንዴት እንዳለብኝ አላውቅም። ሌላ ደግሞ እና ይዛ ቀን ነው ትዝ ያለኝ ማለት ነው። ምክንያቱም ጠዋት ተነስቶ ሲሰግድ ኤቭሪቲንግ ፈጣሪ አሳይ እንዴት አባት መሆን እንዳለብኝ ማለት ነው። ኤቭሪቲንግ የጠየኩት ነገር የተሰጠኝ ነው። እኔ አልተቸገርኩም፣ ስለ አልተቸገርኩም። ሞመንት እኔ ፈጣሪ ያገኘው ቀን ደስ የሚል ላይፍ ነው እስካሁን ድረስ ነው። ምንም ነገር ፈጣሪ ምንም ነገር ቢመጣ ምንም ነገር ይሄ ችግር ቢመጣ ነው ኦልሬዲ የሆነ መንገድ የሚያሳይህ እንዳለ እርግጠኛ። በጣም ግራ የገባኝ ነገር ደግሞ ነገር እኮ ከዛ ጠዋት ተነሳን ስራ ቦታው መርካቶ ነው።